ቀኝ ስጠኝና አንድ ጊዜ እግዚአብሔር የቤተሰቦችን ጠላት ዛሬ ገልብጫለሁ። አሜን። ደህና ነሽ? ደህና ነሽ? ደህና ነሽ? ኢየሱስ ይችላል። እጣ ይውጣልሽ። ከእሷ እጅ ነው ወደ እሷ ሶብቱ ተካፍለሽ የወሰድሽው እጣ ይውጣልሽ። የሆነ ይሄ ለመጥራት የሚመች ስም ያለው ግን እንደ ትምህርት ቤት ባንዲራ አየር ላይ እንደዚህ እየተወዛወዘ ነው። በጣም የሚያወዛግበኝ ስም ነው። እጣው ለደረሰው ሰው በትክክል ታደርሻለሽ። ያንቺ ስም ማን ነው? አገኙሽ። ያንቺ ሌላ ተመሳሳይ የሆነ አገኙ የሚባል ሰው ታውቂያለሽ? አገና ማን ነው? የባለቤትሽ ስም ማን ነው? አገና። ያንቺ ማን ነው? አጨብጭቡ። እግዚአብሔር እንደዚህ ያለ በስምሽ ላይና በጉዳይሽ ላይ የተቀመጠውን ደብዳቤ በሁለታችሁ መሃል ላይ ያለውን ተራራ ዛሬ ገልብጫለሁ። ማን ነው የተቀበለው? ነይ ውጪ። ዛሬ ትዘጋጃለህ። አሜን። ያስቸገረኝ አሜን ላለ ማለት የሆነ አገልጋይ ነው እንጂ ከፋር ጋር ተገናጋ። እግዚአብሔር እንደዚህ ያለ የቤተሰብን ጠላትንና መርገም ዛሬ ገልብጫለሁ። እግዚአብሔር እንደዚህ አለች። ከዛሬ ቀን በኋላ ከዚህ ምሽት ጀምሮ ጠበቃ ይሆንልሻለሁ። እኔ እግዚአብሔር ላንቺ ጠበቃ ይሆንልሻለሁ። አትሞችም፣ በሕይወት ትኖሪያለሽ። እግዚአብሔር አትሞችም ነካርገውና አትሞትም፣ በሕይወት ትኖሪያለሽ። በደንብ ስሙኝ ከነጋር ታምኛለሽ፣ ታምኛለሽ፣ ትቀበያለሽ። ይሄ የሆነ አሻኮ የሚባል ነገር አጠገቢ ላይ ያለው ሰው ምን እየሰራ ነው? እየተቀበለ ነው ወይስ ምን ሆኖ ነው? ያዘው። አጠገቢ ላይ ምን እየሰራ ነው ይበላል። እግዚአብሔር ጉብኝትን በፊት ያደርጋል በላለ። ያዘውና ጉብኝት በበር ላይ አለ በላለ። ትዘጋጃለህ? 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 ታችሁ መሃል ላይ አራታችሁ አላችሁ። የኔ ስም ማን ነበረ? የሆነ ተመስገን የሚባል ሰው የሚያውቅ ሰው አለ?
ተመስገን ማን ነው? ኢየሱስ ማን ነበረ? አሻንጎ ማን ብዬ ነው ያሳብኩት? ቶሎ አንብብልኛ። አባቱ ነው። ተመስገን ማን ነው? ወንድሙ ነው። ዛሬ አንተን በር የዘጋ ጠላቱ ተገደለ። በሰው ጀርባ ላይ የተቆፈረ ያለ ነገር አለ። እግዚአብሔር አትሞትም፣ በሕይወት ትኖራለህ። ገብቶሃል ወይ? ተገቢላለሁ። ገብቶሃል ወይ? በለው አንዴ። አትሞትም፣ በሕይወት ትኖራለህ። በሰላም ትቀጥላለህ። በኃይል ትራመዳለህ። እግዚአብሔር ላንቺ ጠበቃ የሚሆኑ ሰዎችን ያስነሳል። ጠበቃ የሚሆኑ ሰዎች ከምድር ይነሳሉ። ወዳጅ የሚሆኑ ስላንቺ የሚከራከሩ ይነሳሉ። አጠገብ ያለውን ምን ላድርግ እስቲ ተቀበለኝ እባክህ በለው አንተ ጊዜ። አሜን 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 አሜን። ሰምተሃል ወይ? መልካም ዜና ሰምተሻል ወይ? መልካም ዜና ሰምተሃል ወይ? ያለቀና የተበላሸ ነገር ዛሬ ምሽት ላይ መስተካከል ይጀምራል። እግዚአብሔር እንደሱ ያለ አታለቅሽም፣ አትዋረጅም፣ አታለቅሽም። በአንቺ ጉዳይ ላይ እነዚህ ሰዎች ቁጭ ብሎ ሲወያዩ አይቻልም። አረ ወይኔ! አረ ወይኔ! አዲስ አበባ ላይ ነብይ ታመ ተቀምጦ ክፍለ ሀገር ላይ ላንቺና ላንተ የሚወያይ ባለጠጋ ያስነሳል። አባቱም ወንድሙም ስላንቺ ሲከራከሩ ሲያወሩ አይቻለሁ። አንቺ ላይ መጣውን መከራ ጠበቃ ሆኖ ሲከራከሩ ሰምቻለሁ። እግዚአብሔር ከጎናቸው ይሆናል፣ ይረዳሻል፣ ከአንቺ ጋር ይሆናል፣ አትዋረጅም ብሎኛል። ዛሬ እዚህ ቤት ቅባት መጣካው። አሬው ረዲ ኦኬ ጅርቱ እጅን አንሰና ተቀበለኝ። አይካችካ ትቀበላለህ አንተ ሰው ተቀበለኝ። በጌታ እጅን አንሰና ከነጋ ያንተን ዘር የቤተሰብን ዘር ወደ ኋላ የጎተተ የቆየ ጠላቱ ዛሬ ተረገጠ። ወደ ኋላ ያረገ የቆየ ጠላቱ ተረገጠ። ተመስገንም ይደውልልሻል። ቤተሰቦቹ ሙሉ በሙሉ ይጠይቁሻል። በሮችሽ ይስተካከላሉ። አትፍሪ። እግዚአብሔር ካንቺ ጋር መሆኑን ያሳይሻል። በአደባባዮች ላይ በክብር ትራመጃለሽ። ፈተናሽን ጨርሰሻል። በድል ትጓዣለሽ።